ብዙዎቻችሁ በቀን ውስጥ ብዙ ሰዓት የምታጠፉበት አፕሊኬሽን ይህም ማለት ቴሌግራም ከመጻጻፊያነትና ቴክስት ፋይል ከመላላኪያነት በተጨማሪ ገንዘብ መስራት እንደሚያስችል ስንቶቻችሁ ታውቃላችሁ? እናንተ የምታውቋቸው ክሬተሮች ዩቲዩብ ላይም የሚሰሩ በሏቸው ማንኛውም ክሬተሮች በቴሌግራምም ሬቨኒው አለው። እንደውም ዩቲዩብ መጀመር ሐሳቡ ነበረኝ አልቻልኩም፣ መቅረጽ አልቻልኩም የምትሉ ሰዎች በቴሌግራምም በኩል በእርግጠኝነት ገንዘብ እንደሚሰራ ልነግራችሁ እወዳለሁ ማለት ነው። ይህንን የምታውቁ ብዙዎቻችሁ ልትኖሩ ትችላላችሁ። የማታውቁም ካላችሁ በዚህ ቪዲዮ ኤቭሪ ስቴፕ አሳያችኋለሁ ማለት ነው። ከምን እንጀምራለን? የቴሌግራም አካውንታችሁ ላይ ምን ምን እንደሚያስፈልጋችሁ፣ በምን በኩል ገንዘብ መስራት እንደምትችሉ፣ እንዴት መውጣት ይቻላል የሚለውን እናያለን። ሁሉንም ነገር በዚህ ቪዲዮ እናጠቃልላለን ማለት ነው። በዚህ ቪዲዮ መጨረሻ ላይ አይ ሆፕ ገንዘብ የምትሰሩበት የራሳችሁ ቴሌግራም ፕላትፎርም እንደሚኖራችሁ አልጠራጠርም ማለት ነው። ለዚህ ቻናል አዲስ ከሆናችሁ እኔ ሶል እባላለሁ። ይህ ቻናል ቴክ ሶል ይባላል። እንዲህ አይነት ጠቃሚና አስተማሪ ቴክኖሎጂካል ቲፖች፣ ኢምፖርቲንግ ቲፖች እንሰጥበታለን። ይህንን ቻናል ሰብስክራይብ ማድረግ አትርሱ፣ ቤተሰብ መሆን አትርሱ እንዳይጠፋባችሁ ማለት ነው። ስለዚህ ወደዚህ ፕሮሰስ ከመምጣታችሁ በፊት የሚያስፈልጋችሁ ኦብቪየስሊ ቴሌግራም አካውንት የሚሰራ ያስፈልጋችኋል የራሳችሁ የሆነ። እዛ ቴሌግራም አካውንት ካላችሁ የመጀመሪያው ቴሌግራም አካውንት ካላችሁ፣ ሁለተኛ ላይ ደግሞ ቻናል ወይም ደግሞ የራሳችሁ ግሩፕ ያስፈልጋችኋል ማለት ነው። ይህ ቻናል ወይም ግሩፕ ማንኛውም አይነት ሊሆን ይችላል እናንተ የምታስተዋውቁበት። ኮሚኒቲ ጋይድላይን ግን የማይጥሱ ኮንቴንቶች ናቸው እዛ ላይ መሰራት ያለባቸው። ኮሚኒቲ ጋይድላይን ማለት አንዳንድ የሚለቀቁ ኢንአፕሮፕሪየት የሆኑ ነገሮች ይኖራሉ። አብዛኛው ፕላትፎርም ላይ የምታውቁት ከ18 ዓመት በላይ የሚባሉ ምናምን የተለያዩ ነገሮች እንደዛ አይነት ኢንክሉድ የማያደርግ ኮንቴንት ነው መለቀቅ ያለበት ማለት ነው። እንደዚህ አብዛኛውን ሰው አጠቃላይ የሆነ ጥሩ የሆነ ኮንቴንት የያዙ ቴሌግራምም ግሩፕም በሏቸው ቻናልም በሏቸው እነዚህ ሊኖሯችሁ ይገባል። ከሁለት አንዱ ሊኖራችሁ ይገባል። ዛሬ እኔ በቻናል እያንዳንዱን ስቴፕ አሳያችኋለሁ ማለት ነው። ቀጥታ ወደ ቴሌግራም አፕሊኬሽናችን ሄደን ወደኛ ቻናል እንገባለን። በዚህ አጋጣሚ ይሄ የኛ ቻናል ነው፣ ቴሌግራም ቻናላችን በቅርቡ ከ1000 በላይ ደርሷል። ይህንን ጆይን ማድረግ ኮሚኒቲ ላይ አዳዲስ እቃዎች ሲኖሩ ኢንፎርሜሽን እንደዚህ አይነት አፕዴቶች ሲኖሩ እዚህ ፔጅ ላይ ስለምለቅላችሁ ዲስክሪፕሽን ላይ ሊንኩ አለ፣ ጆይን ማድረግ ትችላላችሁ። ኦንላይን ላይ የምታዙም እንደዚህ እቃዎች ሲገቡ ከነ ሊንኩ ለቅላችኋለሁ መቀላቀል ትችላላችሁ ማለት ነው። ወደ ሀሳባችን ስንመለስ እንደተነጋገርነው ከ1000 በላይ ሰብስክራይበር ወይም ደግሞ ፎሎወር ያስፈልጋችኋል። ልክ ይሄንን ፊል በምታደርጉ ጊዜ ወይም ደግሞ በምትሞሉ ጊዜ ቴሌግራም መኒ ሜክ የምታደርጉባቸውን አማራጮች አንድ ባንድ ያሳያችኋል ማለት ነው። ቀጥታ ፕሮፋይላችሁን ነክታችሁ ትገባላችሁ ፊት ለፊት የምታዩት ላይ። ከዛ እዚህ ዳር ጋር 3 ነጥቧን ትነኳታላችሁ። 3 ነጥቧን ስትነኳት የተለያዩ ኦፕሽኖች ይመጣላችኋል። ከነዚህ መካከል ስታቲክስ የምትለውን ትመርጧታላችሁ። ኢቨን ዊዝድሮ የምታደርጉበትንም አማራጮች ስለምነግራችሁ መከታተላችሁን አትርሱ። ስታቲክስ የምትለውን ትመርጣላችሁ። ልክ ስትገቡ የቻናላችሁን ዳታ ያመጣል። እንዴት ነው እዚህ ቻናል ላይ ፎሎወሩ እንዴት ነው እድገቱ፣ ጆይን እና ሊቭ የሚያደርጉ ሰዎች አሁን እዚህ ጋር ጆይን ያደረጋችሁ ሰብስክራይበሮች አላችሁ፣ እዚህ ጋር ሊቭ ደግሞ ያደረጉ ሰዎች ምን ያህል ናቸው የሚለውን እያንዳንዱን ዳታ የሚሰጥበት ቦታ ነው ማለት ነው። ያው ይህንን ኢንፎርሜሽን አሁን እኛ ለጊዜ አንፈልገው የምንፈልገው መኒ ሜኪንጉን ስለሆነ ሞኔታይዜሽን የምትል ትመጣለች። እዚህ ጋር ሞኔታይዜሽን የሚለው የሚመጣላችሁ እደግመዋለሁኝ ከ1000 ፎሎወር ወይም ሰብስክራይበር በላይ ያላችሁ ሰዎች መሆን አለባችሁ። ሲቀጥል ኮሚኒቲ ጋይድላይን የማይጥስ ኮንቴንት ነው መስራት ያለባችሁ። ኮሚኒቲ ጋይድላይን ለቪው ብላችሁ የማይሆኑ ነገሮችን እንዳትለቁ፣ ምክንያቱም ያከስራችኋል። ስለዚህ እነዚህ ነገር ፍሪ ከሆነ ይመጣል እዚህ ጋር በእርግጠኝነት ከ1000 በላይ ከሆነ ቀጥታ ሞኔታይዜሽን የሚለውን ትነኩታላችሁ ማለት ነው። እኛ ኦልሞስት 1000 የገባ ነው ከአንድ ቀን ከሁለት ቀን በፊት ነው። እዚህ ጋር አሁን ኢነፍ ዳታ የለም፣ ያመጣል በእርግጠኝነት በቅርቡ ያመጣል። ግን እዚህ ጋር ኢነፍ ዳታ የለም። እዚህ ጋር ግን ያሉትን እያንዳንዱ ነገሮች ዲስክራይብ እያደረግኩኝ ላሳያችሁ። በመጀመሪያ እዚህ ጋር የምታያቸው የተለያዩ ሪዋርዶች ናቸው። በመጀመሪያ የምታዩት አቬሌብል የሆነው ሪዋርድ ፎር ኮሌክሽን የሚለው እዚህ ጋር አሁን 3-4 ቶን የሚለኝ ከሆነ አፕዴት ያደርግልኛል በቅርቡ። ዳታውን ገና እያየ ስለሆነ ነው፣ ቴሌግራም ቻናሌ ላይ አሰስ እያደረገ ስለሆነ ነው።
እዚህ ጋር ሲሆን አቬሌብል የሆነውን ነው የሚነግራችሁ። እዚች ጋም በትልቁ ይጽፍላችኋል። ይሄኛውም አቬሌብል የሚሆነው ለማውጣት አቬሌብል የሚሆነው የቶን ብዛት ነው የሚያስቀምጥላችሁ። ያው በቶን ነው በቴሌግራም ከረንሲ ነው የሚያስቀምጥላችሁ። እነዚህን ደግሞ ማውጣት የምትችሉት እርን ካደረጋችሁ ከ3 ቀን በኋላ ነው ማውጣት የምትችሉት። ልክ እንደሰራችሁት ላውጣው ማለት አይቻልም። ሲቀጥል ደግሞ ሚኒመም ዊዝድራው ራሱ አለው። ዝቅተኛ ማውጣት የምትችሉት ከቴሌግራም ቻናሎች ላይ አትሊስት 10 ቶን መስራት አለባችሁ። 10 ቶን መስራት አለባችሁ። አሁን ከረንትሊ ባለው ፕራይስ ማባዛት ነው። 10 ቶን ካላችሁ እና ከሰራችሁት ከ3 ቀን በኋላ መውጣት ይችላል። ችግር የለውም ማለት ነው። በነፃነት እንደልባችሁ ማንቀሳቀስ ትችላላችሁ። አሁን እኔ የምነግራችሁን ትላልቅ ዩቲዩበሮች ቴሌግራም ላይ ያሉ ሰዎች በደንብ ነው ገንዘብ የሚሰሩበት፣ ከምታስቡት በላይ ይሰራበታል። እኔ የሚሰሩበት ኢቨን በዚህ በቴሌግራም ሬቨኒው ብቻ ራሱ በቃ ከአንዳንድ ዩቲዩብ ቻናሎች ያልተናነሰ ብር የሚሰሩ ሰዎች ስለማቅ ነው ይህን ነገር ሼር ላደርጋችሁ የተነሳሳሁት ማለት ነው። ሶ ይህንን ማወቅ አለባችሁ። ከ3 ቀን በኋላ መውጣት ይችላል። ስዊች ኦፍ ኢቨን አዶቹን ማድረግ ይቻላል። አድ እንዳይሰራ ቻናል ላይ ማለት ትችላላችሁ አንልም እኛ። ግን ይህንን ለማድረግ ሌቭል 50 ላይ መድረስ አለባችሁ። እዚህ ላይ ለመድረስ ጊዜ ይወስድብናል። ሶ በዚህ መንገድ መስራት ትችላላችሁ። ዊዝድሮ ሜተዶቹ የሚሆኑ ቶን ነክ የሆኑ ዋሌቶች ላይ ማውጣት ትችላላችሁ። ለምሳሌ እንደምታውቁት ቴሌግራም የራሱ ዋሌት አለው። ቴሌግራም የራሱ ዋሌት ላይ ዊዝድሮ ማድረግ ትችላላችሁ። እሱ ላይ የሚመቸኝ የምትሉ ከሆነ ደግሞ ቶን አላቸው። ቶን ኪፐር እንደምታውቁት በእርግጠኝነት በሃምስተር ወይም ደግሞ በሌላ እንትኖች አማካኝነት ብዙ ሰዎች እነዛ ዋሌቶች እንዳሏችሁ ግምቱ አለኝ። እዛ ላይ ማውጣት ትችላላችሁ። ወይም ደግሞ እዚሁ የምትጠቀሙበት ቴሌግራም አካውንት ላይ 3 ነጥቧን ብትነኳት ቴሌግራም ዋሌት የምትላለች በፕሮፋይላችሁ ጋር ማለት ነው። እዛ ዋሌታችሁ ላይ ዊዝድሮ ማድረግ ትችላላችሁ። ስለ ዋሌቱ ሜቢ እውቀት የሌላችሁ ሰዎች ቪዲዮ እንድሰራ የምትፈልጉ ኮሜንት ላይ አሳውቁኝ። ከዛ በተረፈ ግን በቴሌግራም ቻናላችሁ በአጭሩ ምንም ሳታደርጉ ፖስት ስላደረጋችሁ ብቻ ይከፍሏችኋል። እዛ ጋር ዲስፕላይ የሚደረገው የሌላ ክሬተሮች አድ ይኖራል። እዛ ጋር አንዳንድ ክሬተሮች ይከፍላሉ። ወይም ደግሞ እንደዚህ ኮይን ምናምን ዲቨሎፐሮች ኮይን ምናምን የሚለቁ ካምፓኒዎች በእናንተ በኩል ያስተዋውቃሉ። በቃ በማንኛውም ክሬተር በኩል ጥሩ ቪው ካለው ተቀባይነት አለው ብለው ካመኑ ያስተዋውቃሉ ማለት ነው። ቴሌግራም ዳይሬክትም በዚህ አጋጣሚ ጀምሯል። ቴሌግራም ዳይሬክታችሁን ኦን ማድረግ አትርሱ። ቴሌግራም ዳይሬክታችሁን ቻናላችሁን ስትከፍቱ ቀጥታ ሰዎች እናንተን ኮንታክት እንዲያደርጉ ቴሌግራም ዳይሬክት የሚል አዲስ ኦፕሽን አምጥቷል ማለት ነው። እሷን ኦፕን ማድረግ ትችላላችሁ። ሴቲንግ ላይ እሱን ገብቼ ማሳየት ይችላለሁ። ለመግባት ቀጥታ በቃ ምንድነው ማድረግ ያለባችሁ? ቻናል ሴቲንጋችሁን ትነካላችሁ። ይሄ አያስፈልገንም ለጊዜው። ቻናል ሴቲንጋችሁ ላይ ከገባችሁ በኋላ ዳይሬክት ሜሴጅ ምትላለች፣ እቺን ስትነኳት ይከፍትላችኋል። ኦን ማድረግ አለባችሁ ይሄንን አለው ዳይሬክት ሜሴጅ። ከዛ ሰዎች የእናንተ ዩዘር ኔም ሳያስፈልግ የእናንተ ሌላ ዳታ ሳያስፈልግ እዛው ቻናሉ በግራ በኩል ከስር ያለችውን ታብ በመንካት ብቻ ዳይሬክትሊ ሜሴጅ መላክ ይችላሉ። ሌላ ቻናል ካለኝ እዛ ላይ እንዴት እንደሚሆን ማሳየት ይችላለሁ። ይሄን ኦን ካረጋችሁት እንዴት ሊመጣ እንደሚችል ማሳየት ይችላለሁ ማለት ነው። ለምሳሌ እዚህ ቻናል ላይ እንደምትመለከቱት በግራ በኩል እዚች የሜሴጅ ምልክት የምታያት አለች። ስንነካት ቀጥታ ሜሴጅ መጻፍ ትችላላችሁ እዚህ ማለት ነው። አሁን አክቹአሊ ገንዘብ እንዲጠይቅ አድርገውታል እነሱ። ይኸውልህ 10 ስታር ይጠይቃቸዋል ለእነሱ ሜሴጅ ለመጻፍ ማለት ነው። እናንተ ግን እኔ አሁን ለራሴ ቻናል ፍሪ ነው ያደረኩት። ሰዎች ዩዘር ኔሜን ሳይጠቀሙ ለእኔ ቴክስት ይልካሉ። በዛ በኩል የሚፈልጉ ሰዎች በስታርም እንዲላክላችሁ ማድረግ ትችላላችሁ። ካልሆነ ደግሞ በነፃም ሰዎች በዛ ኮንታክት እንዲያደርጓችሁ ማድረግ ይቻላል። ይሄ ሁሉ ኮምፕሊኬትድ ሳይሆን እዛው ቅድም ያሳየኋችሁ ላይ መስተካከል የሚችል ነው። በስታር እንዲሆን ከፈለጋችሁ እዛው እንደቀድሞ ቻናል ሴቲንግ ዳይሬክት ሜሴጅ ላይ ትገቡና እቺ ባር አለች። እቺ ባር መሙላት ነው። አሁን ይሄ 490 ካልኩት 490 ስታር የሚልክ ሰው ብቻ ኮንታክት ያደርገኛል ማለት ነው። እንደዚህ እናንተ በምታስቀምጡት ልክ መሆን ይችላል። ለጊዜው እኔ 0 አድርጌዋለሁኝ። ይህንንም በዚህ አጋጣሚ ላሳያችሁ ብዬ ነው። ኤኒዌይስ የዛሬ ቪዲዮ ይህንን ይመስላል ጋይስ። አይ ሆፕ ወዳችሁታል።
ተያያዥ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ሰንብቱልኝ። ሶል ነበርኩኝ ከቴች ሶል። ቻው